የሆነ ጮቤ ተነግሮኝ ማለት ነው። ስሚ እስኪ ሲስተር ታላቅ ሲስተር ሻወር እያጠበች ምናምን ማኒ ረፊስ ጋር ትንኪኝ ደስ የሚለው ሽንቴ ይመጣል ብላል እንዴ? በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡ። እኔ የአንቺን ዘፈን መስሎ ላይ ነው አባቴ የምሰማው። ለዘራ ኧረ ቶሎ በል በእናትህ ተቀጣ። ዘፈን ግን ስሚ፣ በዘፈን መተችኝ ግን ያላችሁ በቃ እናቴ ትሙት። አሁን ደግሞ ላስደነግጥ ነው። ታኩሬ እንዲህ ብለህ ነው የምታየው አማ እያልክ እንደ ዮኒ ጊፍት። ኧረ እኔ እኮ እወድልሻለሁ እኮ ነው ያንቺን ዘፈን እኮ ለጭዌ ብቻ እኮ እንዴ። ይኸው ልብሰን አሳየን። ዝቅ አድርግና ልብሰን አትበል፣ ፊቴ ይመጣዋል። ልብሰን አሳየን። ልብሰን ላይ ስትደፋ እናቴ ትሙት አልቀጣም። የራሱ አንድ ቅጣት ነው። በቃ ገባ። ላይ ስትደፋ አሳየን። ምን አባ ነው ታዲያ የምትለው? ምን አባ ነው ተቀጣለ ማስነሳ? ምን እያደረክ ነው እንዴ? ታኩርን ትኩር ብለው ለምንድን ነው የሚያየው ይሄን ቁራ? አንድ ነገር ልንገርህ፣ ለትውልዱ ብታስብ ኑሮ አትዘፍንም ነበር ብራዘር። በቃ እንዳንተ እኔ እዚህ ጫካ ለጫካ በግ ለበግ እዚህ ጭቃ ለጭቃ እንትን ፋራውን ምናምን የምትሉ ሙድ ደግሞ አለ። ፋራውን ጥዬ ምናምን ፋራውማ ጥሎ ሄዷል እንዴ። እንደዚህ አይነት ነገር እኔ አይመቸኝም። ከቀጣ ባልታዛር ይለኛል እንደዛ ያቆመ ምን አይነት ቀበርሽኝ እናቴ። አንተ የቡሄዱ ላይ የመሰልክ ልጅ አትቀጣም። ተቀጣ። ቅያስ ውስጥ እንዳለ ሌባ ተሸፍኖ ገብተህ እኔ ዘፈላይ ሙርት ይዛለሁ። አንተ የሰው ጥንቅሽ ተቀጣ። ፊዮና መሰልክ እንደዚህ ከዚህ ብለህ ትቀጥያለ ነበር። አንተ የመላጣ ልጅ እረፍ። ለምን እስቲ ካሮስት ውጣ ተወኝ እኔን እንዴ ተወኝ እኔን በቃ ተሳደብ አርፈህ ተጫወት እኮ ነው አልኩህ። አንዴ በሪከርድ አንዴም ላይቭ ደግሞ ያስጨንቃል። ምንሽ ነው ታስንትኛ እዚህ ብቻ አታርፍ እንጂ ሌላ ሰፈር መቀሌ ስንት ነገር እየተከበርን እየተጠራ እዚህ ጋር ላይቭ ነገር ምናምን ሪከርድ ሲደረግ ይደብራል። ገባ ሪከርድ እንዳይደረግ በቃ ላሽ ተማ እስጢፎ ምን እንዳለ ታውቃለህ? ትናንት ደውሎ አንድ የማያወራ ልጅ አለ እዛ አርናቄ ነው በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። አልጀመረም እኮ ጌሙ የምን ደስ ጎታብ ነው እንዴ? ወይኔ ስቲፎ ለካ አይንሽን ተበልተሽ ነው አይደለ? በጥቁር መነጽር ይገባል። ጌሙን ላይ ጀምር ታባራ ነው ጀምሩ። ዛሬ ገና ቁም ነገር ቀለደ። ወይኔ ጋይስ እሺ ሌትስ ጎ ታፕ። እንደዚህ ብያለሁ እንደ እኔ ለአንተ ጊዜ ሩጬ መጥቻለሁ እንደ የገባሁት ለአንተ ጊዜ አበለ አኩኩሉ አይደለም አባቴ አርቲስት ነኝ። ለአንተ ጊዜ ነኝ እንዴ ጅፊት አርቲስት ነኝ አላለ። ወይኔ ስቲፎ በሬዲዮ የሚያዳምጥ ልጅ እንደ ኩያ አብሮ ሲገባ ናቃ እንታረቅ። አንተ ነህ ቲክቶክ ላይ እየሰበሰብካቸው አንዳንዴ ማመናሪ። እሺ ስምሽ ማን ነው? ስመኝ ገብሩ። እሺ ስመኝ ገብሩ። ዛሬ ምንድን ነው ይዘሽልን የመጣሽው? ትወና። እሺ ወደ ትወና ግቢ። 3 ደቂቃ አለሽ። በሁለት ሰከንድ ለማብቃቃት ሞክሪ። ይኸው መጣ። ይኸው እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ አላሚ፣ እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል፣ አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምቴ አባራሪ፣
እሱ ነው። እሱ ከሌለ እኔ ጨንቀኛል። አይኑ ስጣት አለ፣ በጣቱ ደግሞ እጁ አለ። እጁ ላይ ያጫውተኛል፣ በቃ ያጫውተኛል። ኡጋንዳ ሄደህ ተዋጋ ብትለኝ ይሻለኛል። አረ በሱ እግርህ እንኳን ሰው ሞገት ላጨኝ፣ ግዳጅ እሄዳለሁ። ላጨኝ በሱ እግር ግዳጅ ሳይሆን አሁን ፕላምፕሌት ያለበት ቦታ ነው መላክ ያለበት። ገብተዋል አይደል? ያራዳ ልጅ ዋናው ውትድርና ትላለህ። እንኳን ውትድርና ቆንጆ ምሳሌ ታኩሬ ስፖርት የሚለጠልጡት ግባብዳዎቹ መጨረሻቸው ምንድን ነው? የክለብ ጋርድ የክለብ ጋርድ ለቅዬ ለወጣ ነው። እየነገርኩ ነው። አንተ ልጅ እናቴ ትሙት ብያለሁ። ጥፍጥፍ ነው ማድረግ ታገኝ እንዴ? እንካ 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 ንቀት እንካ ንቀት ልብሰን አስነካው። በእናትህ ወገብህን አሳየን። ታኩሬ ፍቅር ግን ልብሰን አትበል